ቦታውን ይውት ደግሞ እንዴት እንደሚያስፈራ። በዚህ ቪዲዮ በህይወታችን ለመጀመሪያ ጊዜ ጫካ ውስጥ የምናድር ይሆናል። በቆይታችንም ቦታውን እንጎበኛለን። ምሳ፣ እራት፣ ቁርስ ሰርተን እንበላለን። ባልጠበቅነው ሁኔታ በዝናብ እስከ መጠብጠብ እንደርሳለን። የምናገኛቸውንም በሙሉ እናሳያችኋለን። ይህ ሁሉ ካምፓላ የካዚ ጫካ ውስጥ ነው። አብራችሁን ቆዩ። ቦታችንን መርጠናል። መጥረጊያ እንስራ። አሁን የጅዋጅዌ አልጋችንን እንሰራለን። ድንኳናችንን መስራት ጀምረናል። ውስጧችን ትመስላለች። ጉዞ እሳት ወደ ማያያዝ። ተነሳ ተነሳ እንጂ ምሳ ምን ትበላለህ? ስጋ ጥብስ። እዚህ ጋ ምን ይደረጋል? እሳት። የበቀደሙ ቪዲዮአችን ላይ እሳቱ ይፈጥ ነበር የነደደው ካየ። የበቀደሙ ቪዲዮ ላይ እስማ። ምክንያቱም ያያያዝ ነው በምንድን ነው? ቫዝሊን። በእውነት ካምፕ ቦታ ሄዳችሁ እሳት ለማቀጣጠል ከፈለጋችሁ ጥጥና ቫዝሊን ቀላቅላችሁ እንደዚህ ይዛችሁ መጡ። በአንዴ ነው የሚቀጣጠልላችሁ። የሳይ ትላል። ጠቅ አድርገህ ማለት ቀለል ያለ የደን እሳት። አሁን ምሳችንን እንሰራለን። ምንሰራውን ምግብ ታያላችሁ። ከዛ በፊት ግን ጉልቻችንን እናስተካክል። ጉዞ ወደ ከተፋ። ቃሪያችንን እንጠብ። እኔ እዚህ ቃሪያ ምናምን እላለሁ። ለካ ዮናስ ጥበቡን ይውልኝ። ጸዴ የውሃ ቦታን ይሰራልን። ፍሪጃችን በለው በረዶ ሰርቷል። በለው ድርቀት አይቆረጥም። ከነ ዝም ብዬ ላስቀምጠው ነው በቃ። ምን እስኪ ብልሃት እንጠቀም። አልቀልጣለ እንዲህ ቢሆን ባንዱ ይቀልጥልናል። አቃጥል አታኔ ወንዱ እኮ ነኝ በእናትህ። አሁን ቶሎ ዘጠኝ መጥበሻ ነገር ይሄ ነገር ቀቀል ነው መሰለኝ። አተ በስሎ ወጣ። እንዴት እስኮን በረዶ አይለቅም? የሳይ ተው ወይ የሳይ ወይ ጨረስክ? በዛ ተብሮቂ ወይኔ እንዴ አንተ ለመጨረስ ብለህ አንተ እንደዚህ በተወደደ ቅቤ መስማም ተው። አሬ ልጅ ቅቤውን ጨረሰው በፈጣሪ ስም። የምርጥ ጥብስ ጸዴ የሚሆነው ማለት ነው። መጀመሪያ ላይ በቅቤ ተጠብሰውና እስከዛ ስተውጣው አንድ ዝም ብሎ ያልበሰለ ቅቤ ታደርግበታለህ ማለት ነው። ማርያም እንዴት ያበደ እንደዚህ። ጋይስ ኮሜንት ላይ ንገሩን። ይሄ ልጅ ይኸው ሰከሰን። በቃ ሻውን እስኪ እናየዋለን።
በቂቤ ያበደ ጥብስ ያበደ አላለም። እንጀራው የሆነ ነገር ሲሆን አይቀርም። እንጀራችንን ፈራረሰች። በስማ ቁርጥ ነበር ሲገባ ካርታ የሆነ ብር ነው። ጥብሳችን ኢዝ ሬዲ። ጸዴ ነው ማም፣ በጣም ያም ያም ጸዴ ነው። ግን ቀዘቀዘ። ቴንክ ዩ። ምን አይነት ምግብ ነው የበላ ነው? እንታጠባለን። ሳሙና የት ነው ያረጋችሁት ወገን? ጸዴ ምሳ ነበር የበላ ነው። እቃ እንጠብና ሃይክ እናረጋለን። እቺን ቦታ ዞር ዞር እያለን እናያታለን። ዞር ዞር ይላል። እስኪ ቦታ ምን ይመስላል እናሳያችሁ። ቦታችን ይሄንን ይመስላል። አቤት ምን አይነት አካባቢ ላይ ነው ያለነው? ውሃው ጋይስ ለጥ ብሎ ነው የሚንቀሳቀሰው። በስመ አብ! ኧረ እንዲህ እንደሚያምረው ውሃው ለጥ ብሎ ነው የሚሄደው። የመጣ ነው ሰንሴቷን ለማየት ነበረ ግን ኦሬዲ ገብታለች። ኧረ እንዴት ነው የሚያምረው! እጣን የቱ ማርያም! ኧረ እጣን ፈጣሪ ሆይ የሆነ ይፈሳል ራሱ። ወደ ቤት ቀጥታ ወደ ቤት ነው ተይዞ የሚከደው። ዮናስ እጣን አውጪው ይላል እዚህ ጋር። አተረ በእናትህ ኮንትሮባንድ ነው አንተ ብለን ስንወጣ ደግሞ እጣን እየወጣው መሽ። ይሄ ሁሉ ነው የለቀመው። ይሄ ሁሉ አሁን መሽቷል። ለዛ ወደ ድንኳናችን አርፈን ብንሄድ ነው የሚሻለን። እዚህ ጋርስ ምን እየተሰምቷችኋል? እዚህ በመምጣታችሁ ደስተኛ ናችሁ? እርግጠኛ ናችሁ? በቃ ይሄ ነው ማለት እኔ ታውቃላችሁ፣ ለእናንተ ደስታ ብዬ ነው እንጂ የመጣሁት እኔ ባልመጣም ችግር የለብኝም ነበር። እንዴት ደስ እንደሚል ማለት ጩኸቱ ደስ ይላል። ኧረ በስ ኔቸር የውና ቦታችን ይኸው ኮተት አረና አስተካክሎ በፈጣሪዝም እዚህ እንኳን ቤት ጽድ ባይሆንም ማለት እዚህ እንኳን አያልፈልንም። ቤቱ እንዳለ ዘይቶን ነው የሚለው። ይኸው እዚህ ጋር ተቀምጦ ሰልቃጩ እኮ ነው የሚለው። እናቴ ሰፈር ሰልቄ አውቀዋለሁ ዘፈኑን ማለት ነው። ቦታውን ይሁት ደግሞ እንዴት እንደሚያስፈራ። እንግዲህ አሁን መሽቷል። ሰዓት እራት መስራት አለብን። እሳታችንን አዘያይዘናል። እራት ምን በለው ምንድነው? አሳ ለብ ጆሮአቸው አራረረብ በእናት አረበን። እኔ እኮ ጋይስ እኔ ተናግሬያለሁ እኮ መጀመሪያም። እስኪ ወንድም ስራ እዚህ ሳሱ በጣም ኃይለኛ አሳ ኢዝ ሬዲ ራይት ሂር። እንካ ከሙን ደን ውስጥ ከሙን ምናምን መጨመር እኮ መጨማለቅ ነው። አሳችን ይበቃታል። ቃሪያ ከሌለ ምን አለ ከዛ የሚያስፈልጋት ይመስለኛል። እንዳይቦካብ ግን ብዙ አትነካካው። እንዴት እንደምነካካው ላሳያለሁ። እዴ አታ አረ ሽታው ተኩላ ጠራ። ተው ቀንዘው ተው። እሺ እንቀምሳለን ምግባችንን። እስኪ እየበላችሁ አስተያየት እንጠብቃለን ከቤተሰባችን። እስኪ በባዶ ተቀምሶ የተመጀመረ
እኔው ስለሰራሁት አታምኑኝ ይጣፍጣል ይምር እኔ እውነተኛ ተናጋሪው እኔ ስምብም ይገባረ ጸዴ ነው ጋይስ የከሙኑ ቃና አለ ከላይ አሳው ላይ ሶሶ አለ ከዛ አሳውስ ደግሞ አሳውን ደግሞ በደንብ ስትበሉት ያሳው ትክክለኛ ቃና አለ 3 አይነት ቃና ነው የምትበሉት ምን አይነት ጥበብ ነው ዮናስ ተአምር ነው ምን አይነት ምግብ ነው የበላ ነው ሰሪው አገብ ያለው ባክቶኝ ጥጋብ ላይ ያለ ሰው ባልጮህ እኮ ነው የሚሻለኝ በእውነት መጮህ እኮ አያዋጣም እዚህ መሀል እንትን ላይ ኑ ነው ቀይ ኑ አገኙ የሆነ አካል የሚለው እኮ እንስሳት መጥራት ፈርቶ ነው ይሄ ያት በእናታችሁ ኧረ አንተ አፈራም እንዴ ቆይ አንበጣ ዝም ብለህ የምታነሳው ይሄ እኮ የሚበላው አንዴ እና አይ ምንም አያረግም ምንም አያረግም እሺ ሊያዘው ምንም አያረገኝም ያው ማርያም አሁን ደግሞ ሰዓቱ የማርሽሜሎ ነው እንጨት እንፈልጋለን እሱን ለመስራት ለማብሰል ቺን ሰብርና ያው እነዚህ ሶስቱን መርጠናል እንግዲህ ማርሽሜሎአችን ይቿትና ከዚህ በፊት በልተን አናቅም የመጀመሪያችን ነው ስንሞክር ማንንም ቀምሶ ምንም አድርጎ አያውቅም ሁላችንም ፈረንጅ ላይ ነው የምናቃት አሁን እስኪ አደምሮ አይገባም አሁን እስኪ እንሞክራታለን ይሄ እሳት አለ አይደል ወላፈኑ ሊወልፍ ነው ይበቃ አይገባም አሁን እንግዲህ እንቀምሳለን ሳስቷል እስኪ ኖ አልደረሰም አንተ ደርሷል ሞክሮ እዩት ይለጠጣል እንዴ ነው አረ ቸኮሌት ነው የሚለው እዩት እስኪ አስሞክረኝ እስኪ ፊት ራሱ የምትወደው መስል ማሬ እሳት ለምንድን ነው የሚነካው እንጃ ግን ደስ ይላል ወይ እሳት አያስፈልገውም ሜቢ እስኪ በባዶ አምጣው እስኪ በባዶን ሞክሯ ምንድነው ዲፈረንሱ እስኪ አራተ ሊጥ የሚለው ነገር ነው አፍሊ ቀራር በባዶ አይደብርም ግን ተጠብሶ ነው የሚሻለው አረ ሲጀመር ተሰክሰናል ደስ የሚል ነገር አለ ነው አይገ እንትን ያለው ደስ የሚለው የተጠበሰው ነው ደስ የሚለው ቢያንስ እኛው ኦሞ ያሪ ነው የምር የሁሉ ጊዜ የተመኘሁት ነገር ማርሽሜሎ ምንም ደስ የሚል ነገር አይደለም ገብርኤል ነው ፋይናሊ መተኛ ሰዓታችን ደርሷል ማርያም በጣም ነው የሚደክመው አሁን ስንት ሰዓት ሆኗል መሰላችሁ 5 ጉዳይ ለ6 ፈጣሪስ ነፃነት ታወጀ ቻው እንግባ በሰላም አረ ከሁለታችን አንዳችንን እንግዲህ እዚህ ፍራሹ ላይ የምንተኛው አንድ ሰው ደግሞ መሬት ላይ ነው የሚተኛው እንትን አቦሳ ሜጣልና እኔ ልዩ ነኝ እሺ ባንድ ያሸነፈ የቱን ይወስዳል ያሸነፈ ፍራሹን ይወስዳል እሺ እኔ ልዩ አንድ አይነት እሺ እኔ ልዩ እንግዲህ ይሄ ቦታ ይመቻል ባይዘይ ሲጀመር እዚህ ድረስ የመጣሁት እዚህ ጋር ለመተኛት ነው በጣም የሚመች ቦታ ነው
ፈታ ብለተኛው ሲጀም አንተ እኮ አድቬንቸር ምናምን ይመቻል። አው ከበፊትም ለዛ ነው። ክፍላችን እንግዲህ ተሰናድቷል። ሁሉም ነገር ዘጋግተናል። አሁን ሰንደል የቢምቢ ሰንደል ትንኝ ምናምን የሚያጠፋ ከባድ ሰንደል ልጅ ሰንደል እሷን እያጫስንበት ነው። እንግዲህ የዛሬው ውሏችን ይሄን ይመስል ነበረ። ጧት እስክንገናኝ ድረስ ደህና ደሩ። እንደምን አደራችሁ። አሁን በኢትዮጵያ ሰዓት አቆጣጠር ከጠዋቱ 12 ሰዓት ተኩል ነው። ዮናስ እንዴት ነበር አዳር? አልተኛውም፣ የምር አልተኛውም። ምንም አልተኛውም። ጋይስ ተኔ ሲያንቀለቅለኝ አቡስ ሰምጣልን ምናምን እኔ መሬቱ ላይ ነው የምተኘው ተባለ አይደል? እስከ 8 ተኩል አልተኛውም። ቁጭ ይኮሰኩሰኛል፣ ጀርቤን ይነካኛል ሙቀቱ። አረ ፈጣሪ ሆይ ውጪ ማለት ነው። ውጪ በጣም ብርድ ነው ያለው። ኢቭን እንትኑን ላስኪቱን ስትነኩት ውሃ ይሆናል እንደ ጤዛ ነገር ቀዝቃዛ ውሃ። እኛ ጋር ግን ያለው ሙቀት ማለት ነው ውስጥ ያለው ሙቀት ጋይስ። እስከ 8 ተኩል አልተኛውም። መሬቱ ላይ ሆኜ ቦታ ቀየረኝ አይመቸም ብሎ ማለት ነው። ከዛ በኋላ እኔ ተኛሁት። አሁን በሰላም ተኝቼ ተነሳው። ጀለስ በራሱን ቦታ መጀመሪያም አልተኛም ነበር፣ በኔ ቦታም አልተኛም። የምር ፍራሽ ወሳኝ ነገር። ፍራሽ ለሰው ልጅ ፍራሽ ወሳኝ ነገር። አሁን ለማንኛውም ቁርስ እንስራ። የሰው ልጅ እንዴት ማብኳት አለበት የሚል መጽሐፍ ላሳብተም ነውና በቅርብ ምን ታስባላችሁ? ጋይስ ዝናብ ሊዘንብ ነው መሰለኝ። ማይሆን ንፋስ ነው እየመጣ ያለው። እንግዲህ በእንደዚህ አይነት ሪስክ ላይ ሆነን እሳት አናነድም፣ ሊጠፋብን ይችላል። ዝናብ ሳይዘንብብን ለመስራት ያለን አማራጭ አንድ ነገር ቢኖር ሌላ ገመድ መወጠር ነው። ይኸው እንግዲህ እየወጠርን ነው። ደረሰ ጋይስ፣ እየዘነበ ነው። ፈጣሪ ወይ ዘነበ ይላል። እዩት ጋይስ፣ የቀወጠው እኮ ወደዛ ጋር እኛ ጋር ወስ ጨሱሪው ሰፈሩን በከል ነው። በስማ ሊጣችን ይላል። የሳይ አረ አስነክተውና ነው ራስ ልታረገው። ፕሮፌሽናልነትን ያሳያል። ሆነ እዚህ ጋር ቁርስ እየጠበቁን ነው። ቤተሰብ ያንስ አረ ወይዩናስ አውጣ እስኪ ቁርስ ቅመሱ ተቋደሱ። እስቲ አጉርሱን እስኪ ለኛም ጫዋል ነው እንጂ ምን አይነት ቂጣ ነው ያቦኮት? ምን አይነት ሊጥ ነው ያቦኮት? ምን የሰራው ምናምን እንድል መስሎ ታዲያ እንዴ አንተ ተጨናብሽ ሰርቼ ምን አይነት ሊጥ ነው ያቦኮት? ትንሽ ጨዋታ ነው ለጋጋሪው ትንሽ ክሬዲት እየሰጠን ይኸው እኔ ባይንሹ ነው ወይኔ እኔ ነው እንዴ እኔ በለው ኧረ በስመ አብ ታስቦበት የተደረገ ነገር ነው። አዎ የነው እንደማቃጠል ነው እዚህ በለው ከላይ ማለት ነው ጋይስ ይንጠባጠባል። ጠብ ይላል ፀጉሬ ላይ እንኪማ ወተት እንግዲህ ከትላንት ጀምሮ ምግብ ሰርተናል፣ በልተናል። በጣም ደስ የሚሉ ቦታዎችን አይተናል። ካምፕፋየር አዘጋጅተን ሌሊቱን አሳልፈናል። በቢምቢ ተጠብጥበናል፣ በብርድ ተጠብጥበናል፣ በዝናብ ተጠብጥበናል። በጣም ደስ የሚል አድቬንቸር ነው ያሳለፍነው። አሁን ደግሞ የቀረን አነሳስተን ብቻ መሄድ ነው። እንግዲህ የዛሬው ቪዲዮአችን ይሄን ይመስል ነበር። ቪዲዮአችን ከተመቻችሁ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረግ እንዳይረሳ። ፒስ አውት